ደረጃ ደግሞ እነዚህ ሁለት አካላት ህወሓትና ሰራዊት እየመሩት በነበረ ጦርነት ወደ ሰላማዊ መንገድ ለመግባት የፕሪቶሪያ አግሪመንት እንዲፈረም ስላደረጉ የፕሪቶሪያ አግሪመንት የወለደው ጊዜያዊ አስተዳደር የሚባል ደግሞ ሌላ ኃይል አለ። እነዚህ አካላት አንዱ የሌላውን ኃላፊነት መተካት አይችልም። ሁሉንም አብረው አንድ ላይ መጥተው የትግራይ ብሔራዊ ጥቅምን ማረጋገጥ ስራ አላቸው። አንዱ ሌላውን ማጥፋት፣ አንዱ ሌላውን መዋጥ አይችሉም። እውነት ለመናገር እኔ ሌሎች ኃይሎች የሉም አይደለም እያልኩ ያለሁኝ አቢዩዝ እንዳይደረግ ደግሞ አገላለጼ ትግራይ ውስጥ ሰራዊት ከተነሳውን ለምሳሌ ሁሉም የፖለቲካ ኃይሎች ትግራይ ውስጥ ያሉ ብሔራዊ የፖለቲካ ኃይሎች አሉበት፣ መስዋዕትነት ከፍለውበታል፣ እዛም ውስጥ አሉ። ጊዜያዊ አስተዳደር ከተባለ ህወሓትና ሁሉም የፖለቲካ ኃይሎች ባይባሉ አንድ ነው የፖለቲካ ኃይል ያለው። ሌሎች በድርጅት ደረጃ እንደ ጂኤስቲኤስ ወይም ሌሎችም የተሳተፉበት ጊዜያዊ አስተዳደርም አለ። ህወሓት ደግሞ ህወሓት ነው። ከህወሓት ውጭ የሆኑ ትግራይ ውስጥ የመወሰን ስልጣን የመወሰን ሚና ሮል ያላቸው ሌሎች ፖለቲካዊ ኃይሎች፣ ፖለቲካዊ ያልሆኑ ኃይሎች ደግሞ አሉ። በዚህ ሰዓት ወደሱ ለመግባት ፈልጌ አይደለም። ዋና ነገር ግን ትልልቅ የሚባሉ አሁን በሁኔታው ትልቅ ሚና እየተጫወቱ ያሉት ሶስት አካላት ግን አሉ እና እነዚህ አካላት ህወሓትን እንደሌለ ለማድረግ እንዳልነበረ ለማድረግ ከዚህ በኋላም እንዳይቀጥል ለማድረግ ከፍተኛ ስራ ሲሰራ ቆይቷል እና ቅድም እንዳልኩሽ ህወሓት የለም ቃል በቃል ከኛ የሄዱ ሰዎች ህወሓት የለም ተበትኗል ሊባል ይችላል ብለው ሐሳብ አቅርበዋል። ከዛም አልፈው ህወሓት ሁለት ሆነዋል። ህወሓት ሁለት ነው አሁን በሁለት ቦታ ተከፍለዋል ማለት ማንም ሰው እኮ እንደዚህ አይነት ሐሳብ እንደዚህ አይነት አስተሳሰብ ሊይዝ ይችላል፣ መብቱ ነው፣ ምንም ችግር የለውም። እኔ መብቱ ነው፣ ለግለሰብ ደረጃ ቢሆን መብት ነው። ትግራይ ውስጥም በዚህ አይነት ደረጃ ሐሳቡን አቅርቦ ማሳመን የምችለውን አሳምናለሁ፣ መያዝ የምችለውን ኃይል ይዛለሁ ብሎ ቢታገልም መብቱ ነው። እውነት ለመናገር ግን የፌደራል መንግስት ጋር ሄዶ በዚህ ደረጃ አቤቱታ እንዲወሰን ይሄ ከምን ጋር ይያያዛል መሰለሽ? በቀጥታ ከፕሪቶሪያ ስምምነት ጋር ይያያዛል። ከፕሪቶሪያ ስምምነት ጋር የሚያያዘው እዛው እያሉ ምን አሉ መሰለሽ? ከኛ ሄዱ ሰዎች በዚህ ሰዓት የፕሪቶሪያ ስምምነት ባለቤት ማን ነው? ለማን ነው የቀረው መሰለሽ? ጥያቄው ለኢትዮጵያ መንግስት ነው። የኢትዮጵያ መንግስት በፕሪቶሪያ ስምምነት አንዱ ፓርትነር ነው። አንዱ ፓርትነር ነው እንጂ እሱ ራሱ ፈላጭ ቆራጭ ሆኖ የፕሪቶሪያ አግሪመንት ባለቤት ማን እንደሆነ ሊወስን አይችልም። ምንም ሊጠበቅ አይችልም። የፕሪቶሪያ ስምምነት ሆነ እንደ ስሙ ስምምነት ሆነ ተስማሚ አካላት አሉ። አንዱ ተስማሚ አካል በማይኖርበት ጊዜ ያ ስምምነት መሆን ያቆማል። ልክ ነው። እና ባለቤቱ ማን ነው? ከምን ጋር ያያይዙት መሰለኝ? ህወሓት የለም የሚለውን ነገር እንዲደመደም ካደረጉ በኋላ ህወሓት የለም ከተባለ የፌደራል መንግስት ስምምነቱን የፈረመው ከግለሰቦች እንዲሆን ነው። ግለሰቦች ትግራይን እንዲወክሉ ነው። እየሄደ ያለው ትግራይ ውስጥ ያ ነው ባይዘወይ መጣበታለሁ። ሁሉንም የትግራይ ውስጥ ያሉ ተቋማት በማፍረስ ግለሰቦች የትግራይን ውክልና ይዘው እንዲቆሙ ይፈልጋሉ ትግራይ ውስጥ። አሁን እሱ ላይ እንድጨምርልኝ ግለሰቦች ላልከው ጀነራል ጻድቃን በኢንተርቪዋቸው ላይ በፓርላማ እንኳን ውክልና ባያስፈልገን ነገር ግን በሚኒስተር በዳይሬክተር እና በዲፕሎማት ሌቭል ግለሰቦች መግባት አለባቸው ከትግራይ ብለዋል። እና አሁን ከምትለው ጋር ይሄዳል። ሉክ በጣም ይሄ የትግራይን ህዝብ የማይገባው ነገር ነው። ኢትዮጵያ ውስጥ ያለውን የሚደረገው ምርጫ ዲሞክራሲያዊም ይሁን ዲሞክራሲያዊ አይሁን ማለት የምርጫው ሁኔታ ሪጋርድለስ ኦፍ ማለት የሚደረገውን ነገር ከክልሎች ወደ ፌደራል መንግስት የሚገቡ ሰዎች ቢያንስ ክልሎች ምርጫ አድርገው ይወክለናል ብለው
የመረጡት ድርጅት ወክሎ ነው የፌደራል መንግስት ውስጥ እየገባ ያለው። የአማራ ህዝብ ብልጽግናን መርጦ ከሆነ ብልጽግና ውስጥ ያሉ ሰዎች የፌደራል መንግስት አማራን ወክለው፣ ኦሮሚያ ብልጽግናን መርጦ ከሆነ ብልጽግናን ወክለው የኦሮሚያ ህዝብ ወክለው በብልጽግና ስም የፌደራል መንግስት ውስጥ ገብተዋል። ሁሉንም ክልሎች በዚህ መልኩ ነው ያሉት። ትግራይ ውስጥ ምርጫ ሳይደረግ የትግራይ ህዝብ ይወክሉኛል ብሎ ሰዎች ሳያስቀምጥ የህዝብ ዲሞክራሲ ምናልባት ጊዜ ካለን ነጋገርበታለን። የህዝብ ዲሞክራሲ ዘግተው የኤሊት ዲሞክራሲ መሰረት አድርገው የስልጣን ክፍፍልን መሰረት ያደረገ ሰዎች ኖሚኔት እንዲደረጉ። ማን ኖሚኔት ሊያደርጋቸው? እነዚህ ትግራይን እኛ ብቻ ነን የምንወክላት ብለው የሚያስቡ ግለሰቦች ሚስተር ኤ፣ ሚስተር ቢ፣ ሚስተር ሲ ትግራይን ወክለው በፌደራል መንግስት ደረጃ መቀመጥ ይችላሉ ብለው እነሱ ይሁንታ ይሰጧቸውና ፌደራል መንግስት ጋር ሄደው ስልጣን ይይዛሉ ማለት ነው። ከዛ በኋላ እነሱ ሰዎች ስለመረጧቸው የትግራይ ወኪሎች ሆነው ይቀመጣሉ። መራጮቹ የትግራይን ህዝብ ወክለው ነው እነዛ ሰዎች የሚልኩት። ይህንን አስተሳሰብ ትግራይ ውስጥም አለ። አሁን አድቫይዘሪ ካውንስል ለማቋቋም ኤሊቶች ተሰባስበው አንድ አዳራሽ ውስጥ እንዲገቡ፣ ከዛ ህዝቡ እነማን ሆናቸው አያውቅም፣ እንደመረጣቸው ምንም ይምረጣቸው አይመረጣቸው ምንም ችግር የለውም። ግን አንድ አዳራሽ ውስጥ ስለተሰባሰቡ ብቻ የትግራይን ህዝብ የሚመለከቱ ጉዳዮች እንዲወስኑ አማካሪ ካውንስል እንዲኖር ትግራይ ውስጥ ይፈልጋል። አማካሪ ካውንስል አይኖር አይደለም፣ አማካሪ ካውንስል ግን ፖለቲካዊ ስልጣን ያለው አማካሪ ካውንስል እንዲኖር ትግራይ ውስጥ ይፈልጋል። እዛ አማካሪ ካውንስል ውስጥ የሚገቡ ሰዎች ድርጅቶች ይወክሏቸው እንዲሆን፣ ለምሳሌ ህወሓት እንትና ብለው ይልካል፣ ባይቶና ወናት የመሳሰሉ ሳልሳይ ወያነ ሌሎች የፖለቲካ ድርጅቶች ያለውን ሰዎችም ተቋማትም ይልካሉ። ከዛ ውስጥ ይሰበሰቡና የትግራይ ህዝብ አልመረጣቸውም፣ ግን ስለ ትግራይ ህዝብ እንዲወስኑ ይፈልጋል። አስተሳሰቡ ምን መሰለች? በአጠቃላይ አስተሳሰቡ ህገ መንግስታዊ የሆነ የህዝብ ዴሞክራሲ እሱን በመጥረቅ የኤሊት ዴሞክራሲ፣ ኤሊቶች ስለ ህዝቡ ያውቃሉ፣ ኤሊቶች ስለ ህዝቡ ይወስናሉ የሚለውን አስተሳሰብ ነው ወደፊት እየመጣ ያለው ትግራይ ውስጥ። አሁን ምንም አጠያያቂ አይደለም። ኤሊቶች ፖለቲካ እንደሚመሩ፣ ኤሊቶች ህዝብ እንደሚመሩ ምንም እኮ ችግር የለውም። እሱ እኮ ማለት ኤሊቶች ይመራሉ የሚለውን ማንም ዓለም ውስጥ ያለ የታወቀ ነገር ነው። ግን ኤሊቶች ምራን ብለው ይሁንታ የሚሰጡት ህዝቦች ናቸው። ያ ነው ምርጫ ማለት፣ ያ ነው የህዝብ ተሳትፎ ማለት። እሱ አይደለም የሚፈለገው። ለማንኛውም እሱ አስፈላጊ የሆነ በዝርዝር እንመጣበታለን። ዋናው ነገር ያልኩሽ የትግራይ ካቀረቡት ነገር አንዱ የትግራይ ሰራዊት በጊዜያዊ አስተዳደሩ የእዝ ሰንሰለት ውስጥ መግባት አለበት አሉ። ያንን ለማለት ያቀረቡት ፕሪሚስስ ያቀረቡት ምክንያት ምን መሰለሽ? ጊዜያዊ አስተዳደሩ ሞኖፖሊ ኦፍ ቫዮለንስ የለውም። አሁን በትግራይ ውስጥ ቅድም ምን ብዬሻለሁ? ህወሓት የሚባል የነበረ ያለ ካሁን በኋላም የሚኖር ድርጅት አለ። ጊዜያዊ ሰራዊት የሚባል በጆኖሳይዱ ጦርነት ምክንያት የህዝቡ ብሶት የፈጠረው ራሱ የቻለ ተቋም አለ። ያው በፕሪቶሪያው ስምምነት መሰረት የትግራይን ህዝብ ህልውናና ደህንነት ከተጠበቀ በኋላ በዲዲአር የማይኖር ድርጅት ነው፣ የማይኖር ተቋም ነው። እነዚህ ተቋማት ግን በሆነ ጊዜ የፈጠሩት ጊዜያዊ አስተዳደር አለ። እነዚህ ተቋማት የየራሳቸው የሆነ ኃላፊነት አላቸው። ህወሓት ለምሳሌ የፕሪቶሪያ አግሪመንት የፕሪቶሪያ ስምምነት ፈራሚ ነው። ስለዚህ ከፌደራል መንግስት ጋር በአፍሪካ ህብረት ፓነል እየቀረበ ፖለቲካዊ ስምምነቶች ያደርጋል። እነዛ ፖለቲካዊ ስምምነቶች ወደ አድሚኒስትሬቲቭ ኤንድ ሴኩሪቲ ጉዳዮች እየተሸረፉ አድሚኒስትሬቲቭ የሆኑ የአስተዳደር ጉዳዮችን ጊዜያዊ አስተዳደሩ እንዲፈጽማቸው 1 2 3 4 ብሎ፣ የሴኩሪቲ ጉዳዮች የጸጥታና የደህንነት ጉዳዮች ደግሞ ሰራዊቱ ይፈጽማቸዋል። በሂደት ግን ሁሉንም አንድ ተቋም ይፈጥራሉ። ሄደው ወደ ተመረጠ መንግስት ይወስዱናል። እነዚህ አካላት የተመረጠ መንግስት ሲመጣ
ህወሓት ከተመረጠ መንግስት ውስጥ ይገባል። ጊዜያዊ አስተዳደሩ ስራውን ያበቃል። ሰራዊቱ ደግሞ የትግራይን ህልውናና ደህንነት ተጠብቆ ትግራይ ከምንም አይነት ችግር ነፃ ስትሆን አንድ ክልል ወደሚፈቀድላት የጸጥታ ኃይል ይቀየራል። ከዛ ትርፍ የሆነውን ደግሞ በዲዲያ ወደ ህዝቡ ሪኢንቲግሬት ይደረጋል። ይሄ ነው ህጋዊ ፕሮሰሱ። ግን መሀል ላይ የተፈጠረው ጊዜያዊ አስተዳደር የሚባል ህወሓትን የማፍረስ ሰራዊቱንም በዲዲአር መልኩ የመበተን እና እስኪበተን ድረስ የፈለገ ነገር እንዲያደርግበት ደግሞ በዚህ ሰንሰለት ውስጥ እንዲገባ የማድረግ ሞኖፖሊ ኦፍ ቫዮለንስ የለኝም ብሎ ያምናል። ሞኖፖሊ ኦፍ ቫዮለንስ የሚለውን በጊዜያዊ አስተዳደር ደረጃ ሊኖር የሚችለውን መጠነኛ ስልጣን ሳይሆን እያሰበ ያለው ቋሚ መንግስት አንድ በክልል ውስጥ ደረጃ በክልል ደረጃ ያለ ቋሚ መንግስት አድርጎ ያስባል። እንደ በጊዜያዊ አስተዳደርነቱ ግን ሞኖፖሊ ኦፍ ቫዮለንስ ሊኖረው ይችላል። አንተ የህግ ሰው ስለሆንክ አዎ ይችላል። ሞኖፖሊ ኦፍ ቫዮለንስ ማለት ለምሳሌ የህግ አስከባሪ አካላትን በፖሊስ ደረጃ በሚሊሻ ደረጃ ያሉ የጸጥታ አካላትን አንድ የጊዜያዊ አስተዳደር መስጠት ያለበትን ፐብሊክ ሰርቪስ አለ። ሙሉ የሆነ ፐብሊክ ሰርቪስ መስጠት አለበት። ፐብሊክ ሰርቪስ ሲሰጥ ጊዜያዊ አስተዳደሩ የጸጥታ ተቋማት ማለት የፖሊስና የሚሊሻ አስተዳደሮችን ይመራል፣ ስራዎችን ይመራል። የህግ አካላት የአቃቢ ህግም ይሁን የዳኝነት ስርዓቱ ያው ፓርላማ ስለሌለው ሶስተኛ አካል ቢሆንም ከሱ ጋር በሚኖረው ነፃነቱን የጠበቀ ጁዲሻሪው ነፃነቱን በጠበቀ መልኩ ከሱ ጋር ግንኙነት ይኖረዋል። ህግ በማስከበር ስራዎችን ስለሚሰራ ሌሎች የሲቪል ሰርቪስ ስራዎችን የሚመሩ ሙሉ የሆኑ ተቋማትን ይመራል። ይሄ ምንም ጥያቄ የለውም። ሰራዊቱ ግን ምን መሰለሽ፣ ሰራዊቱ ግን በሆነ ጊዜ የትግራይን ህዝብ ህልውና ለማስጠበቅ የተፈጠረ ነው። መመራት አለበት። ሲመራ የነበረበት ስርዓት ደግሞ አለ ትግራይ ውስጥ ማለት ፋኑሉ አይደለም እኮ ጊዜያዊ አስተዳደሩ ከሰራዊቱ ጋር የሚያገናኘው ነገር አይደለም እኮ የለም ማለት አይደለም እኮ። ሲመራበት የነበረ ስርዓት አለ። በዚህ ሰንሰለት ውስጥ አስገብቶ ጊዜያዊ አስተዳደሩ በካቢኔ እየወሰነ ስምሪት እንዲሰጠው እኮ አይደለም።